በዚህ ጉዳይ ላይ ቅሬታ ያለው ምላሽ መስጠት ፈልጋለሁ የሚል አካል ካለ መድረኩ ክፍት ነው። ባለ መሰረት የቀድሞ ባለቤቷ አቶ ታደለ እዚህ ተገኝቷል። መጀመሪያ እንኳን ደህና መጣ በሉት ለአቶ ታደለ። እንደምን አለ አቶ ታደለ? ፈጣሪ ይመስገን ሰላም ነኝ፣ ሁሉ ሰላም። ያው እንግዲህ ልናገኝ በጣም ሞከርን፣ ስልክ ዝግ ነው። ግን ቃል ገብተናል ሁለታችንም ቃል ማስተናገድ ስላለብን በዛ መሰረት እንግዲህ ያው እዚህ ተገናኝተናል። ቃለ መጠይቁን ከኔ ጋር ያደረገችውን የገለቴ ቡርቃን የቀድሞ ባለቤትን ቃለ መጠይቅ አይተነዋል። አዎ እውነት ነው፣ አይቼዋለሁ፣ ሰምቼዋለሁ፣ ዩቲዩብ ላይ አይቼዋለሁ። ትውውቅ እንዴት ነበር? እስኪ ከዛ እንጀምር። ምክንያቱም እሷ ያለችው ትራንስፖርት ላይ ስትሰራ ነበረ፣ በዛ ነበር ትውውቁ። አዎ እውነት ነው፣ የተገናኘ ነው በ97 ነው። 97 ላይ ስቴዲየም አካባቢ ቤተሰብ የሆነ አካል ታሙባት ከቤት ስታ ሆስፒታል ስትወጣ እዛ ትራንስፖርት ፈልጋ አገኘኋት። እኔ ስቴዲየም አካባቢ ሰራ ነበር፣ ታክሲ ሰራ ነበር ላዳ። ከዛ በፊትም ለማንኛውም ሰው ስፖርተኛ መረብ ኳስ ተጫዋች ነበርኩ። በጉዳት ምክንያት ነው ወደ ላዳ ሹፌርነት የሚመጣው። እስከ አንደር 20 ድረስ ብሔራዊ ቡድን የመጫወት እድል ነበረኝ። በርኩ ሰፋ ያለ ነገር ባይሄድም ማለት ነው። እዛ ስፖርት ውስጥ ነው ያደግኩት። ሌላኛው በተለያዩ ስፖርት ውስጥ አድጌያለሁ እና በዛ አጋጣሚ ደንበኛ ነበራት ይመስለኛል። እኔ ከዛ በፊት በደንብ ጠንቅቄ አላውቃትም። የመጣች ሰሞን ይመስለኛል ለውድድሩ ወደ አዲስ አበባ። ያን ጊዜ እንደውም በጣም ምርጥ ኢትዮጵያ ሻምፒዮን ምርጥ ነገር ተካሂደዋል ይመስለኛል። እኔ ለስራ ያን ጊዜ በጣም ወደ ዱከም አካባቢ ብዙ ጊዜ ሙሽሮች ሰርገኞች ይዘው ሄዱ ነበረ እና እናጀባቸዋለን እና ቅዳሜና እሑድ የሆነ ውድድር አንዱ እርግጠኛ ነኝ ሰላማዊ ሰልፍ ነበር መሰለኝ በወቅቱ። እና ያን ጊዜ ያውሉ ሲደረግ እኛ አልነበርንም። ወደ ለስራ ምክንያት ወደ ዱከም አካባቢ ወጥቼ ነበር ሙሽሮችን አጅቤ። ይህን አለ እንኳን ያኔ ታዋቂ በነበረችበት በዛ ውድድር ላይ እንኳን ስትታወቅ በውድድሩ ቫይቡ ላይ አጋጣሚ ውድድሩን እንኳን የማየት እድል አልነበረኝም እኔ በስራ ምክንያት ማለት ነው። በሌላ ቀን አሁን እዛ አካባቢ ቆሜ ስለምሰራ ደንበኛውን ስትፈልገው ታጣውና ታክሲ ትዴ ሰው ታሞባታል፣ እኔ ለምን አልወስድሽም? ሌሎችም አሉ እነሱም ይውሰዱሽ፣ አንዳችን መውሰድ እንችላለን አለ። እሺ ኦኬ አለች። መረጠችና በቃ ኑ አንተ አድርሰን አለች። አደረስኳት። በዛ ምክንያት መተዋወቅ ሆነ። የታመመችዋ ዘመዷ ናትና ቤቷ ጋር ስንደርስ ጭቃ እንደዚህ ባህር ነገር ነበር። ያ ጭቃ ታክሲ ውስጥ ግድ መንገድ ላይ ላላወርዳቸው እዛ ውስጥ ገባን። እሺ ያንን እንግዲህ ሴትዮዋን አስገብተን ያንን ታክሲን ተረባርበን አወጣን። ከዛ በኋላ ያለን ቅርበት እሷ ከኔ ጋር ሆነች ማለት ነው። የሆነ ቦታ ስትሄድ ማድረስ፣ ከዛ በኋላ ትሬኒንግ በአጠቃላይ ከኔ ጋር መሄድ መውጣት መግባት ጀመረች። ለዳትችን መንቀሳቀስ ጀመር። ይዘን ሳምንት አልፈጀም ቤት አብረን ሁሉ ሆነ ትሬኒንግ ከእሷ ጋር መስራት የጀመረ